ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወገኖቼ? ደህና ናችሁ ወይ? ዛሬ አንድ ነገር ልል ነው የመጣሁት። በነገራችን ላይ አካውንት ተመቷል። ኮፒ ሊንክ ሼር አድርጉልኝ። ቢዘጋም ችግር የለውም። ሌላ አካውንት ስላለ ችግር የለውም። አንድ ነገር ላሰማችሁ ነው። በመካነ ሰላም የተፈጠረው ግፍና በዛው ላይ መሆኑን ስንሰማ ሁሌ ራሴን የምጠይቀው አንድ ጥያቄ ነው። አማራ ክልል ውስጥ ሃይማኖት የማንነት መገለጫ ዋነኛ ሆኖ ሙስሊሞች ከሞጣ ጀምሮ ጎንደር፣ ዛሬ መካነ ሰላም በየጊዜው ጥቃት ይደርስባቸዋልና የዛ ክልል ሙስሊም ክልሉ የት ነው ብዬ ጠይቃለሁ። አማራ ክልል ውስጥ እና ወገኖች የምልላችሁ ነበር። የኡስታዙን እንትን ሰምታችኋል። በመጀመሪያ ኡስታዝ ስለ አማራ ክልል ምንም አይመለከትህም። አንተ ሲጀመር መርጧ አልቃሽ ነህ። እኔ ሙስሊም ነኝ፣ እኔ ነኝ ልናገርህ የምችለው። ክርስቲያን ወገኖቻችንማ እናንተን መናገር አይችሉም። ለምን? ሀገራቸው እንዳይፈርስ ፈርተው ተሳቀው ነው የሚኖሩት። ስትፈልጉ መስጂድ ውስጥ ገብታችሁ ቤተክርስቲያን መስጂድ እናደርጋለን ትላላችሁ። ስትፈልጉ አማራ ክልል ላይ መታችሁ እንደፈለጋችሁ እንትን ትላላችሁ። ኡስታዝ ልንገርህም፣ አማራ ክልል ላይ ብቻ ነው እንዴ ሙስሊሞች የተገደሉት? ምነው ወለጋ ላይ 50 ሙስሊም መስጂድ ውስጥ ተገለው አልተቀበሩም እንዴ? አንተ የምትኖርበት ከተማ ውስጥ አዲስ አበባ ውስጥ እንደነ አኗር ያሉ ታዳጊ ህፃናቶች በመንግስት ታጣቂ አኗር መስጂድ ላይ አልተገደሉም እንዴ? 19 መስጂድ አልተቃጠለም እንዴ? አልፈረሰም እንዴ? ይሄ ታላቋ ኦሮሚያ የምትሏት ፍንፍኔ ከተማ ፍንፍኔ የምትሏት አዲስ አበባ ውስጥ አንተ የምትኖርበት ሀገር ውስጥ ትናንትና አርሲ ላይ ኢማም ከእስር ቤት አውጥቶ አልገደሉም እንዴ? ምን ነው ሁላችሁም መጣችሁ አማራ ክልል የምትሉት? በነገራችን ላይ ኡስታዝ ልንገርህ፣ እኔ ማለት ነው ምንም አልፈራ። አንተ ዘረኛ ነህ። ዘረኛ ባትሆን መተህ አማራ ክልል እያልክ በዚህ ልክ ስለ አማራ ክልል ህዝብና ህዝበ ሙስሊምና ህዝብ ለማውራት አትጋጋጥም ነበር። አማራ ክልል ኡስታዞች አሉን፣ ሽማግሌዎች አሉን። ራሳችን የአማራ ልጆች የአማራ ሙስሊሞች እኛን በቃለን። መርጠህ አታልቅስ እየመጣህ እዚህ። ትናንትና ሲገደሉ የት ነበርክ? ወለጋ ሲገደሉ የት ነበርክ? መተክል ላይ ሙስሊም ክርስቲያን ተገሎ በግሪንደር ስንቀበር አማራዎች የት ነበርክ? የአማራ እናቶች ሆዳቸው እየተቀደደ ጽንሳቸው እየወጣ ሲሞቱ የት ነበርክ? አንተ ለእውነት ለሐቅ የምትመሰክር ከሆነ ለሐቅ እንትን የምትል ከሆነ የት ነበርክ እባክህ? አሁን አማራ ክልል ላይ አንድ ነገር ተፈጠረ፣ ወዳም አልክ ወድህም አልክ። ፋኖን ለመናገር ነው። ፋኖ ብሶት የወለደው የአማራ ልጅ ነው። ምንም አልክ የፋኖን ትግል ማንም መጣ፣ ማንም መሀጅሩም መጣ፣ ጀበልም መጣ፣ አንተም መጣ። መጅልሱ መግለጫ ወጣ። ሲጀመር መጅልሱ ሸህ ሙፍቲን ያገለለ መጅሊስ እኛን አይወክልም። እኔ ሀባሽም ውሃብይም አይደለሁም፣ ሙስሊም ነኝ። እኔ የምመራበት ህግ በቁርአን ህግ ነው የምመራው። በሀዲስ እንትን የምለው ገብቶሃል አይደለ? አንተ መተህ እንደዚህ ዘረኝነት ስላስተማርከኝ እንደዚህ አማራ ክልል ስላልክ ኡስታዝ ስለሆንክ ምናምን ወይ ታው እንጂ እባክህ። ትላንትና የት ነበርክ? ለምን በጣም እንትን ትላላችሁ? በጣም ወላሂ የወጣ እንትን እውነት ልንገረው ኡስታዝ፣ አንተም ልክ ግዕዝ እንማርም ተብላ ለህፃን ላይ ጽፈው እንደሰጧት አንተም እና አህመድ ጀበል ጽፈው የሰጡህን ያነበብከው እንጂ ከህሌናህ ከእውነት አይደለም። ግን ተኝተህ ታድራለህ፣ ትራሰ ላይ ተኝተህ ታድራለህ። ኡስታዝ አንተ ሐቀኛ አስተማሪ ከሆንክ እንደና ያሲን ኑሩ ሁን። ያሲን ኑሩ ወላሂ ሲያወራ ካፉ ማር ጠብ ይላል። እነ ኡስታዝ አቡበከር የሚያወሩትን ነገር ያውቃሉ። እነ ኑሩ ቱርክ የሚያወሩትን ነገር ያውቃሉ። በነገራችን ላይ ኑሩ ቱርክ ጋር ረመዳን ላይ የሆነ እርዳታ እየሰራ ነበር እና ጀኔራል ሱመያ በአማራ ፋኖ በደሴ ሲባል በስሜ ሁሉ ሙድ እየያዘ ነበር። እንደዚህ አይነት ምንም የዘረኝነት እንትን የሌለባቸው ኡስታዞች አሉ። በእነሱ ልክ እንዳከብረ አላከብርህም፣ እንድናከብርህም አጠብቅ። አማራ ክልል ላይ የተፈጠረው ነገር እኛ የአማራ ሙስሊሞች አለን።
ሐቃቸውን አላህ ያውጣላቸው። ግን ዛሬ መተህ ትላንት ከአማራ ክልል ኡስታዞች እንትኖች በኋላ አዛን እያለ ነው እና ከዛ በኋላ አርሲ ላይ ኢማም አልተገደሉም። ለምን ለአርሲው ኢማም ድምፅ አልሆንክም? እባክህ ማንም መጥቶ አማራ ክልል ላይ አፉን መክፈት አይችልም። የፋኖ ትግል የሚቆመው ነገርኳችሁ 4 ኪሎ ስንገባ ብቻ ነው። ማንም ስለጮኸ መጅሊሱ እንትን ስላወጣ ምን የምን መጅሊስ? የኦሮሞ መጅሊስ እኮ ነው። ምን ነው እኛ ሙስሊሞቹ እናውቃለን። ክርስቲያኖቹ እንዳይናገሩ እያሳቀቃችሁ በቃ ሀገራቸው እንዳይፈርስ ምናምን ተሳቀው በዛ እንኳ ህፃን ልጅ እስክሪፕት ሰታችሁ በህፃን ልጅ ደብተራ ቆማጣ ምናምን ክልላችሁ እያላችሁ እኛ ሙስሊሞቹን ጨምራችሁ። እኔ አሁን ግዕዝ መማር አልፈልግም፣ አልማርም፣ መማር አልፈልግም ግዕዝ። ግን ግዕዝ መማር ስላልፈለግኩኝ ክርስቲያን ወገኖችን እናንተ ደብተራ፣ እናንተ ጠንቋይ፣ ግዕዝ የእናንተ ነው፣ በግዕዝ ነው የምትሰብኩት፣ በግዕዝ ነው እንትን የምትሉት ብዬ የመሳደብ መብት የለኝም። ልጅህን ትምህርት ቤት ያለመላክ መብት አለ። ግን ለህፃን ልጅ ሰጣችሁ ያንክል በቃ ደነፋችሁ፣ ዝም ተበላችሁ። አሁን ደግሞ መታችሁ አማራ ክልል ላይ ሙሐጅሩ አይሳካልህም። ሙሐጅሩ ማለት የመጨረሻ ነጃሳ ቆሻሻ ሙስሊምን የማይወክል ውጡና ክርስቲያንና ሙስሊም ወገኖቻችን መስቀል አደባባይ ጀገራ ይዘን እንገዳደል የሚል እንዳንተ አይነት ሙሐጅር እንዳንተ አይነት ኡስታዝ ሊመራኝ አይችልም። እኔ ሙስሊም ነኝ። አህመድ ጀበልም እንደዛው እሱ ነው እስክብርት እንትን እየጻፈ የሚሰጣችሁ እንደዚህ በሉ እንደዚህ በሉ። አማራ ክልል ላይ ለምንድን ነው አፋችሁን የምትከፍቱት? አማራ ክልል ላይ ወደድክም ጠላህም ሙስሊም አለ፣ አስታራቂ ያለ፣ ሽማግሌ ያለ። ልክ እናንተ ደግሞ አማራ ክልል ያላችሁ እንትኖች የማንንም አጀንዳ ይዛችሁ መጣችሁ፣ አፋችሁን አትክፈቱ። የፋኖን ትግል ማንም አያውቀውም። ብሶት የወለደው ትግል ነው። ማንም 4 ኪሎ ሳንገባ ወላሂ ቢላህ አልዓዚም የፋኖ ትግል አይቆምም። 4 ኪሎ ነው የኛ ማብቂያ። ወይ እናልቃለን፣ ሙሉ ሙስሊሙም ክርስቲያኑ እናልቃለን በአብይ ወታደሮች፣ ወይም አንድ ሁነን ሙስሊም ክርስቲያን እንደዚህ ምናምን ብለን ሳንከፋፈል አማራ ሁነን በአንድነት ቁመን ይሄን ሴራ እየበጣጠስን ይሄን መንግስት ጥለን መንግስት ሁነን ሀገራችን አስከብረን በነፃነት በእኩልነት እንኖራለን። ወይም ሀገሯ ትጠፋለች። አብረን እንጠፋለን። ወላሂ አልዓዚም አብረን እንጠፋለን። በእናንተ ሴራ የሚረበሽ በእናንተ ሴራ አንቺ ሙስሊም አይደለሽም፣ አንቺ የሙስሊም አይደለሽም፣ አንቺ እንደዚህ ያላችሁ ሙስሊም ወንድሞቻችን እውነቱን ሲናገሩ እያሳቀቃችሁ እየዘቀዘቃችሁ ምናምን በቪዲዮአችን ድሮ ለልዩ ኃይል ሲፈርስ ሰልፍ የወጣኑን ቪዲዮአችን እያቀናበራችሁ የደሴ ሙስሊም ፋኖን ተቃወመ ምናምን። በዚህ በውሸት የሚሆን ነገር የለም። በእውነትና በሐቅ ነው። ለምን የአበበ ፈንታው አባት ቤተክርስቲያን ውስጥ ሲገደሉ ለምን ድምፅ አልሆናችሁም? ዛሬ መታችሁ እናንተ የወሎ ህብረት እንትኖች፣ አንዳንድ ሴቶች ደግሞ አላችሁ የጋላ ቅምጦች ማለት ነው፣ የብልጽግና የጭንገረዶች መታችሁ ምን አሊፍ ብትባይ ባማትይ አሁን መተሽ ፋኖ ላይ አፍሽን ልትከፍቺ። ማን ሲሰማችሁ? ማንንም አንሰማምኛ። ፋኖነት ደማችን ውስጥ ነው። እዩ በደንብ ደማችን ውስጥ ነው። የእኛም ፋኖነት ከአማራ ልጅ ከደሙ ውስጥ ፋኖነትን ከደሙ ውስጥ ማውጣት አትችሉም። ምንም ተንጫጩ፣ ምንም አታመጡ። አብይ አህመድ ያለው ነገር ተንጫጩ፣ ምንም አታመጡም ብላ ምንም አታመጡ። ለእውነት ለሐቅ ነው እንትን የሚለው። እናንተ ፋኖች ሐቃችሁን ጠብቃችሁ ወደፊት፣ ፋኖ ወደፊት፣ ማንም ሊያስቆሙ አይችልም። እኛ ቤተክርስቲያን ውስጥ ገብታችሁ ስትገሉ እኮ የአበበ ፈንታውን አባት ስትገሉብን፣ እኛን የመሰሉ ሰው ስትገሉብን፣ አብይ አህመድ እኮ ክርስቲያን እናንተን እንትን የተገደለው ምናምን ብለን ጦርነት ማንሳት አላቃታቸውም እኮ ክርስቲያኖቹ። ሀገር እንዳትፈርስ ስለሚፈልጉ ነው። የእነሱም ቤተክርስቲያን ውስጥ ሰው ተገሏል፣ እኛም መስጂድ ውስጥ ገብተው ሰው ተገሏል። ምንም ልዩነት የለውም። ቤተክርስቲያንም መስጂድም የጾለት ማድረሻ እንጂ ጦርነት ሜዳ አይደለም። አሁን ግን እንደነ ኡስታዝ እንትና አይነት መታችሁ አማራ ክልል ወይ በጣም ነው እንደምትወደን፣ በጣም ነው እንደ አማራ ክልልን ህዝብ የምትወደው። አልቀረብህም መርጦ አልቃሽ አንተ ሰውዬ። በጣም ድሮ ጀምሮ አልወደም። ስለ ቲክቶከሮች ስለ ተራ ነገር ነው ስተዋራ የምትለው። አንተ ኢስላማዊ አስተማሪ ከሆንክ መጀመሪያ ክብርህን ጠብቅ፣ ክብርህን ጠብቅ። ፋኖን እንዳትነካ ነው የምልህ። ክብርህን ጠብቅ አንተ ሰውዬ። ደግሞ ያንተ ብሎ አስተማሪ ክብርህን ጠብቅ።
አለቀ። ምንም አታመጡ።